ጎብኚው እዚህ ያለ ይመስለኛል ሌላ ሰው እሺ ገይቸው አለ ይመጣል። ክብር ለእግዚአብሔር ይሁን። የምናመልከው አምላክ ታላቅ አምላክ ነው። አሜን። የምናመልከው አምላክ የዘላለም አምላክ ነው። አሜን። ክብር ለእግዚአብሔር ይሁን። አሜን። ክብር ለእግዚአብሔር ይሁን። አመልካለሁ ይሄንን ለጌታ ዋቅ ጉዳ ይዋቅ ፈዳ በማንም የማይረታ እኒ ከኤኑ ለኔ እንጂ ፈታ የእውቀት ራስ የጥበብ ጌታ ኮፍታ ማታዋን ጩፋታ ምንም ብፈተን የማይረታ ወጥቶ ወለ ካቾቾሶ እንዳንደ የማያልፍ ንጉስ መመለክ የሚገባው አሜን። ስግደት የሚገባው አምልኮት የሚገባው ሃሌሉያ አሜን። የጌቶች ጌታ የሆነው እሱ ብቻ ነው። ኮፍታ ኮፍቶታ ጋታይ አልተሳሳትክም። ጌታ ኢየሱስን የምታመልክተው ነብይ የሰጡ ገፋጣት እንደሆንጎረ አልተሳሳትክም። እንደሆንጎረ ሲተት ባንተ ዘንድ የለም። እንደሆንጎሪ ሲብር እንጂ ክርስቶስን ጌታ ያደረግሰው ነብይ ክርስቶስ ኮፍታ ኮረ ክርስቶስ ላንተ ንጉስ የሆነ ሰው ነብይ ክርስቶስ ሞቲ ሲታይ ለመንግስተ ሰማያት ይለፍን ያገኘ ሰው ነው። ሃሌሉያ ማዋቃ ከፍላር ጋር እሱን ነው የምናመልከው። ኢስ ዋቀፋን ሃሌሉያ አሜን። እኛ ብቻ አይደለም የምናመልከው ኑቆፋኒ ከዋቃ እዚህ ብቻ አይደለም የምንመለከው አስቆፋኒ በሰማይ ይመለካል። ሃሌሉያ በዓለም ሁሉ ይመለካል። አዱኛ ተማራራቲም ዋቀሳን የሚገርመኝ እግዚአብሔር ሲመለክ ዋቀዮ ዋቀሳን ሃሌሉያ አሜን። አንዳንድ ጊዜ እግዚአብሔርን የሚያመልኩት ዮጋሪ የዋቁ ዋቀሳን ክርስቶስ ኢየሱስን እንደ ግል አዳኝ አድርገው ተቀበሉት ያመልካሉ ብቻ ይባላል። ወር ክርስቶስ ፍዳት ቆፋ ዋቀሳያ ክርስቶስን ሳያውቁ እግዚአብሔርን የሚያመልኩ አሉ። መመለክ ለሚገባው ክርስቶስ ዶምቤነ ወር ዋቁ ዋቀሰኝ መንገድን ሳያውቁ የሚያመልኩት አሉ። ካራሱ ዶምቤነ ከዋቀሳን እንጀራ የሚሄዱበት ሳይገባቸው የሚያመልኩ አሉ። ሁላቴ ማኖ ዶምቤነ ወር ዋቀሱጅ እኛ ግን መንገዱን አውቀን ኑከራ ቤነ ክብሩን አውቀን ውልፊን ቤነ ተረተን ውባነ ገብቶን ኑጋልተ ተመችቶን ኑቶሌ ተስማምቶን ኑታለ ሃሌሉያ ኢየሱስ የበላይ ጌታ ነው። እሱን ጌታ ነው የምናመልከው። ወጣቀዋቀስ ስንዘምርም አልተሳሳትንም። ዮ ፋርስኔለ ኢራንጎር ስንሰግድለትም አልተሳሳትንም። ዮ ሰገኔፍለ ሃሌሉያ ተሳሳታችሁ የሚሉ ሰዎች አሉ እኮ ወሪሳኔ ኢስ ዋቀሱን ፉላ እንጅርታኑና ማንጀዳኑ የተሳሳተ ህዝብ ተሳሳታችሁ ይሉናል። ወርዶ ወንጎረቱ ደቤኑ ያዶ ወንጎርታነ መንገድ ጠፋባቸው ሰዎች መንገድ ጠፋባችሁ ይላል። ወር ካራን ራባደ ካራን ይሰን ራባደራ መሄጃቸውን የማያውቁ ስፍራ መድረሻቸውን ጎላቸውን የማያውቁ ጎል ጠፋባችሁ ይላል። ወር ፉላዴ ሙምቤነ ፉላዴ ተሙምቤታ ነው አይንህን ጨፍነህ ብትሄድ እንኳን ከኢየሱስ ጋር ትገባለህ። ኢየሱስ ወሊኒ ጋታ እንደጎንጎር የቅጣት ምት ኳስ ሲመታ ሃሌሉያ ዮ አዳቢቲ ኩባሊታ አይንን ጨፍኖ የሚመታው አለ። ናሚልቱን ፈተል ይቱንጅራ አይየለም እንጅር አይንን ጨፍኖ የሚመታው አለ። ይርጎለ ኢሉፊ ወልተቀባተል ይቱንጅር አይንን ጨፍኖ የሚመታው አለ። ናሚል ይቱንጅራ ካሰት አንዳንዶች እንኳን አይኑን ሳይጨፍኑ ይረግጡና ይስታሉ። ናሚ ጋር ኦዶይል እንቱን ፈተል ይዩዲቴንዳ ኢየሱስ ክርስቶስን እንደግል አዳኝ አድርገህ ይዘህ የምትጓዝ አይንን ጨፍነህ ብትጓዝ መንግስተ ሰማያትን አትስትም። ሃሌሉያ ናሚ የሶዱ ከፈቲል ዱኑን ፈተው ዶደምተ ሞቱማ ዋቀራን ጎርታ ክብር ለእግዚአብሔር ይሁን። ፍኒ ጎፍታ ክብር ለእግዚአብሔር ይሁን። ፍኒ ዋቃታው እንጸልያለን። ትንሽ ዋካዳን እናመሰግናለን። አሜን። እናከብርሃለን። አሜን። ከፍ እናደርጋለን። አሜን። ክብር የሚገባ አምላክ ስግደት የሚገባ አምላክ መንገስ የሚገባ አምላክ አንተ ብቻ ስለሆን ዛሬ በምድራችን ከፍ ብለን ገነህ እንድትታይ እግዚአብሔር አምላካችን ሆይ እኛም በፊት መጥተን ከጉልበቲ በታች ሰግደን ጌታ ሆይ እንገዛልሃለን። ክብር በሰማይ በምድር ላንተ ብቻ ይሁን። አሜን። በጌታ ኢየሱስ ክርስቶስ ክብር ላንተ ይሁን። አሜን። በዚህ ስፍራ የምንሰማው ቃል ባርክልን። አሜን። ከእያንዳንዳችን ጋር የጠላት ጉልበት ተሰበረ ይሁን። አሜን። በኢየሱስ አሜን።
አብረን እግዚአብሔርን ቃል ባጭሩ ወይ በትንሽ ደቂቃ ልንሰማ እንችላለን። ዱቢ ዋቃ የሮ ገባብዶ ወሌን ቆዳን የተሰጠን ደቂቃ 35 ነው። መሮን ነው ከነንለኒ ደቂቃ 35 እጅግ በጣም ብዙ ነው። ይስማ ጉዶ ዳዩ ነቢይ በላይ እንዲህ ብሎ ነበር። አንድ ጊዜ 10 ደቂቃ ብቻ ሰብኮ ራጊ በላይ አካስ ጀደ ላላበው ቶክ ደቂቃ ኩዳን ላላበ 10 ደቂቃ ብቻ ሰበከና ደቂቃ ኩዳን ቆፍ ላላበ ለጥቂት ደቂቃ ሰበኳቸው። ለጥቂት ደቂቃ ብቻ ሰበኳቸው። አኔ የሮ ዲቆቶክ ሰላላበ የሮ ዲቆቶክ ደቂቃ ጥቂት ሰዓት አለ፣ ግን ጥቂት ቃል የለም። የሮ ዲቆጅራ አምቦቼ ዲቃን እንጅሩ ጥቂት ሰዓት አለ። የሮ ዲቆጅር ጥቂት ሰዓት ተሰጠኝ። ደቂቃ ዲቆማሮና ከናመ ጥቂት ቃል አልተሰጠኝም። ጀጂ ዲቃና ሆና አንከና ስለዚህ ጥቂት ሰዓት አለ እንጂ ጥቂት ቃል የለም። አሞ የሮ ዲቆጅር ማለት ዱቢ ዋቃ ዲቆኒ ክብር ለእግዚአብሔር ይሁን። አሜን። እንደዛው ደግሞ አንድ ሰው ሲናገር እንደዚህ አለ እግዚአብሔር ነቢ ተቆለን ዱቦ ዱባታ ካንጀ እውነት አንድ ሆና እያለች ጉጋን ተከታተ ወዶ ጅርቱ እውነት መሰል ውሸቶች ምድሪቷን ወሰዷት። ዳሪ ዱጋ ፈካት አሞ ለፍጩፋ ዳለ እውነት አንድ ናት። ጉጋንቶ ውሸት እውነት መሰል ውሸቶች ግን እጅግ በጣም ብዙዎች ናቸው። ዳርቲ ዱጋ ፈካት አሞ እሲና ገርማለ ሄዱ ከውሸት ከእውነት መለየት የማይቻሉ ከቤት ዱጋን ገርገርባሱ እንደንደ አስቸጋሪ የሆኑ ከናምራክስ እጅግ በጣም ብዙዎች ናቸው። ሄዱ ብዙዎቹን የወሰደ ከናመዱ ብዙዎቹን ይዞ የሄደ ከናመዱ ብዙዎቹን እየመራ ያለ ከናመዱ ብዙዎቹን እየገዛ ያለ ከናመዱ ቢቱ እውነት መሰል ውሸቶች እንጂ አርቤታ ዱጋ ፈካ እውነቶች አይደሉም። አሞ ዱጋ እኛን የገዛ ግን አንድ እውነት ነው። ኑ ካቢታ አሞ ዱጋ ያውም የእግዚአብሔር ቃል ሱሌን ቸችዋቃ በአንደኛ ዮሐንስ 1:1 ላይ የተገለጠ ዮሐና ቀራ በቆቶ ቀጀልቱ ተከል ኢየሱስ ጌታ ኢየሱስ ክርስቶስ ነው። ኢንለ ጎፍታ ኢየሱስ ክርስቶስ ሃሌሉያ አሜን። ስለዚህ ታና የእውነትን ቃል ስንናገር yojachi dhuga dubban ብዙ ስለተናገር ማሮ የዱ ዱባኔ ብዙ ደቂቃዎች ሰዓቶችን ስለወሰደ ማሮ ሰዓት የዱ ፉዳኔ ቃሉን ትልቅ አያደርገው ጀጅሱን ጉዳን ዶል ትንሽ ደቂቃ ስለተናገር ደቂቃ ዲቆማሮ ቃሉን ትንሽ አያደርገው ጀጅ ዲቃን ዶል ቃሉ ሁሉ ጊዜ ትልቅ ነው። ጀጅ ዋቃዮ ጩፍ እንጉዳ ቃሉ ሁሉ ጊዜ የእውነት ነው። ጀጅ yoጩፋ ዱጋ ክብር ለእግዚአብሔር ይሁን። አሜን። እግዚአብሔርን እናመሰግናለን። ከእግዚአብሔር ቃል ነው አጭር ቦታ የምናነበው። ቢዋጋ ከዛ ፍላ ጋባቱ በዛው መጠን አጭር ደቂቃ ብቻ መናገር ይችላል። መዝሙረ ዳዊትን ነው ብዙ ጊዜ ሲነበብ የነበረው። መዝሙረ ዳዊት 145ን እናውጣለን። አርሳ ዳዊት ዲባፋ ፉርታሚሻን እናውጣና ቁጥር 13 ከ13 ጀምሮ ትንሽ አለበት። ካጀልቱ ቁዳን ይሰዲራ አንሰቱ ቢሳ እንደዚህ ይላል። አካኘ መንግስት የዘላለም መንግስት ናት። ሞቱማን ከሞቱማ ባርባራ ግዛትም ለልጅ ልጅ ነው። ቢታን ከትለን ኢልሜ ጩፋ ኢልማን እግዚአብሔር በቃሎቹ የታመነ ነው። ዋቂ ጀች ሳትን ከአብዳታም በስራው ሁሉ ጻድቅ ነው። እኒ ወጂው ፊለን ቀጀላ እግዚአብሔር የተቀመቀሙትን ሁሉ ይደግፋቸዋል። ዋቂ ወርቂት እንትረለ ጩፋ እንደ የወደቁትንም ያነሳቸዋል። ኩፈለን ካሳ የሁሉም አይኖች አንተን ተስፋ ያደርጋሉ። ኢልቲናም ጩፋ ሲአብዲ ጎዳ ክብር ለእግዚአብሔር አሜን። መንግስት የዘላለም መንግስት ናት ይላል። ሞቱማ ባርባራቲ የእግዚአብሔር መንግስት ሞቱማ ዋቃ ስለ መንግስት ማሮ ሞቱማ ሶስት ግዛቶችን መናገር እንችላለን። ቢታሳዲ ዱባቹ እንዳንዴ መንግስት ብለን ሞቱማ እነ የእግዚአብሔር መንግስት ሞቱማ ዋቃ ሰማያዊ መንግስት ሞቱማ ዘላለማዊ መንግስት ሞቱማ የክብር መንግስት ሞቱማ የማካፍ መንግስት ሞቱማ እንዳለ ንጉስ የሚገዛበት መንግስት የጁ ሞትን ከከሰበት ሁለተኛ ምድራዊ መንግስት ካላሜሶ ሞቱማ ሰይጣን የሚገዛበት ከሰይጣን ከሰበት ጊዜያዊ መንግስት ሞቱማ የሮ ሰው የሚገዛበት መንግስት ሌላ ደግሞ ሞቱማን ኢልሜ ነማ ከሰበት ዲቢን ለምሳሌ ኢትዮጵያ መንግስት
ሞቱማ ኢትዮጵያ የኃይለ ሥላሴ መንግስት ኃይለ ሥላሴ የደርግ መንግስት የኢህአዴግ መንግስት እየተባለ ሰው እየተቀያየረበት የሚገዛ ጊዜያዊ መንግስት ነው። ይሄ ሞቱማ የሮት ኮን ስለ ሶስት መንግስት ነው ተናገርኩኝ። ሰው የሚገዛበት መንግስት፣ ሰይጣን የሚገዛበት መንግስት፣ እግዚአብሔር የሚገዛበት መንግስት። የሰው መንግስት ተቀያያሪ መንግስት፣ እንደዛው ጊዜያዊ መንግስት፣ አላፊ መንግስት፣ የማይጸና መንግስት። ሁለተኛው መንግስት ደግሞ ሰይጣን የሚገዛበት መንግስት። ያኛው መንግስት ምድራዊ መንግስት ዓለማዊ መንግስት ማለት ነው። ይህ ደግሞ ጊዜያዊ መንግስት ነው። ሰይጣን ዓለምን ይግዛ እንጂ ሰይጣን ምድሪቷን ይግዛ እንጂ ለዘላለም ምድሪቷን አይገዛትም። ለዘላለም ዓለምን አይገዛትም። የተወሰነ ግን ይገዛታል። የተወሰነ ጊዜ ግን ይቆጣጠራታል። ከጊዜ በኋላ ግን እግዚአብሔር ቃል እንደምናገረው ይህች ምድር እንደ ጨርቅ ተጠቅልላ ታልፋለች ይላል። ያን ጊዜ የሰይጣን ግዛት የለም። የለም ሰይጣን አይገዛበትም ያን ጊዜ። ሶስተኛው መንግስት ግን የእግዚአብሔር መንግስት ናት። እኔ አሁን ስለ እግዚአብሔር መንግስት ነው ትንሽ ብቻ የምናገረው። ሶስተኛ መንግስት የእግዚአብሔር መንግስት ነው። የእግዚአብሔር መንግስት እግዚአብሔር የሚገዛበት፣ እግዚአብሔር የሚነግስበት ዘላለማዊ መንግስት፣ የማታልፍ መንግስት፣ የማታረጅ መንግስት፣ ጨርሶ የማይቀየር መንግስት፣ ኃይለኛ የነገሰባት መንግስት፣ የቅዱሳን መኖሪያ፣ የክርስቶስ አምባሳደሮች መቀመጫ የሆነች ዘላለማዊ መንግስት ናት። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ኢየሱስ ታላቅ ነው። መዝሙረኛው ዳዊት ሲናገር እንደዚህ ይላል። ስላንተ ስራ አንዱ ለአንዱ ትውልድ ለትውልድ ያስተጋባል ይላል። ስለ እግዚአብሔር ስራ ስለ እግዚአብሔር መንግስት አንዱ ለአንዱ ትውልድ ለትውልድ ያስተጋባል ይላል። ማስተጋባት ማለት በሌላ ቋንቋ ያው እንደምናውቀው ኢኮ ምንድን ነው? በእኛ እንዴት ነው የሚባለው? ኢኮ ያው የገደል ማሚቶ በአማርኛ እንደዚህ ነው የሚባለው። አንዱ ማስተጋባት ነው የሚባለው። ብዙ ጊዜ ኢኮ አንድ ጊዜ ብቻ ሰው ሲናገር ለሚቀጥለው ወደዚያ ያስተላልፋል። ወደሚቀጥለው እያለ ሰው እስከማይሰማበት እየጨረሰ ይሄዳል። መዝሙረኛ ዳዊት ሲናገር በዚህ ስፍራ ስለ እግዚአብሔር ስራ ሲናገር እንዲህ ብሎ ይናገራል። አንዱ ለአንዱ ትውልድ ለትውልድ ስራዬን ያስተጋባል ይላል። ስራዬን በምልበት ጊዜ በእግዚአብሔር ስራ ውስጥ ልናያቸው የሚገባቸው ነገሮች አሉ። አንዱ ለአንዱ ስለ እግዚአብሔር መንግስት ይናገራል። ስለ እግዚአብሔር ግርማ ይናገራል። ስለ እግዚአብሔር ውበት ይናገራል። ስለ እግዚአብሔር ክብር ይናገራል። ሃሌሉያ ሃሌሉያ። መዝሙረኛው ዳዊት በዘመኑ በኖረበት ጊዜ እግዚአብሔር በገለጠለት መጠን ስለ እግዚአብሔር መንግስት ተናግሯል። ስለ እግዚአብሔር ግርማ ተናግሯል። ስለ እግዚአብሔር ውበት ተናግሯል። ስለ እግዚአብሔር ክብር ተናግሯል። በእግዚአብሔር በገለጠለት መጠን ስለዚህ ስናገር እንደዚህ ነው አለ። በለብቻ ያልቃል አላለም። በለብቻ ያልቃል አላለም። ለብቻ አይቼ
ጨርሰዋለሁ አላለም። ነቆፋት አርገው ለኔ ብቻ ገብቶ ይቀራል አላለም። ነቆፋ ገልጣፍቲ እንጂ ከኔ በኋላ ላለው ሰው ናምና ዱምጅሩ ከኔ በኋላ ላለው ትውልድ ዳሎትና ዱምጅሩ የእግዚአብሔርን ነገር አስተላልፋለሁ አለ። ዋዋቃኝ ደበርሳ ስለ እግዚአብሔር መንግስት ማሮሞቱማ ዋቃ እግዚአብሔር እንዲብሎ ይናገራል። ዋቄ ከኘል መንግስት ሞቱማ የዘላለም መንግስትና ሞቱማ ባራቲ ሃሌሉያ አሜን ሃሌሉያ አሜን። አንድ ነገር ደስ ያሰኘን ይገባል። ወንዲ ተቆጡም ነው ገመቺሱ ማለት ምንድነው እሱ? ሱሌማን ለማያልፍ መንግስት የታጨን እጩዎች በመሆናችን ኑ ካዲማምቶት ሞቱማ እንደበረ ማሮታነ እጩዎች ነን። ሁላችንም እጩዎች ነን። ካዲማምቶት ነው እንጆ የታጨነው ካዲማ በክርስቶስ ኢየሱስ ሆነ ኢየሱስ ክርስቶስ የማያልፈውን ዘላለማዊ መንግስት የምንወርስ ሰዎች ሆነን ነው ታጨነው። ሞቱማ እንደበረ ከባርባራ ካአርጋን አንተ በራስህ ፈልገህ አይደለም። አቱፊን በርባደኒ አንተ በራስህ ወስነህ አይደለም። አቱፊን ሙርቴፋት እግዚአብሔር አስቀድሞ ዋቂ ዱርሴ ይሄንን ወሰነልኝ። ዋን ከያሲ ሙርቴ እግዚአብሔር መረጠልኝ። ዋቂ ሲፎይ ስለዚህ ደስ ሊል የሚገባው ነገር ብሎን ተናጎነት ገመዱ አንተ የዘላለም መንግስት እጩ በመሆን አትን ካዲማማ ሞቱማ በርባራ ደስ ሊል ይገባል። ማሮታደ ገመዱ ሌላው ሁሉ ይቅር። ታዲያ አንቹፋፍ ሁሉም ይቅር። ወንቹፋፍ የዘላለም መንግስት ነዋሪ ነኝ። አትን ጅራታ ሞቱማ በርባራ ስለዚህ ነው ዳዊት ሲናገር ዳዊት ተናበዱባት ለትውልድ ይተላለፋል አለ። ዳዊት ደብራይ ለአንዱ ያስተላልፋል አለ። ቶኮ ደበርሳይ እኔም በዘመኔ የገባልኝን አሌን በርክ የዋና በዘመኔ የተረዳሁትን አሌን በርክ የዋኑ በመንግስትን ውስጥ መጨረሻ ሞቱማ ከሙመሲ ፍስሐ ምን እንደሆነ ሙመሲ ማለት ለትውልዶች ተናግሬ አልፋለሁ አለ። አሌን ዱባደ ደብራይ ስለዚህ ተና ከኋላ የሚመጣ ናሚና ዱብሉ እሱም ይስማ፣ ካዳጋ ትውልድም ይስማ። ዳሎቲ አዳጋ የእግዚአብሔር መንግስት የጸናች መንግስት ናት አለ። ሞቱማ ዋቃ የእግዚአብሔር መንግስት ዘላለማዊ መንግስት ናት አለ። ሞቱማ ዋቃ ሞቱማ በርባራ ሃሌሉያ አሜን። እሱ ብቻ አይደለም። ሱቆባኔ በዘመኑ ደግሞ የኖረ ሰው ዋንባር ይሳዳካ ሌላ ሰው በራሱ ዘመን የኖረ ባሩፊ ከጅራ ለምሳሌ የመውጣት መጽሐፍ ጻፊ የዘጸአት መጽሐፍ ጻፊ ሙሴ ኪታብ በይሳ ከበረስ ሙሴ ተናግሯል። ያዱባት እንዲህ እያለ አካኘ